ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ እንኳን ወደ ዛሬው ውብና ረጋ ያለ የገጠር ውሎ ቪዲዮአችን በሰላም መጣችሁ። ዛሬ ከተማ ውስጥ በሩጫና በጫጫታ መካከል የምናገኘውን እውነተኛ የህይወት ቅንነት፣ የቤተሰብ ፍቅርና የትጋት ውጤት አብረን እናያለን። እንደሚታየው አያት ከልጆቻቸው ጋር ሆነው የቀኑን የእንሰት ስራ ጀምሯል። እዚህ አካባቢ እንሰት የህይወት መሰረት፣ የምግብና የባህል መገለጫችን ነው። የገጠር ህይወት ትልቁ ውበት ስራን ከታላላቆች የተማሩ ማደግ ነው። ህፃናቱ ገና በለጋ ዕድሜያቸው ከታላላቆቻቸው ጎን ሆኖ በስራው ሲሳተፉ ማየት ትልቅ እርካታ ይሰጣል። ይህ የጉልበት ስራ ብቻ አይደለም፣ ከትውልድ ወደ ትውልድ የሚተላለፍ ጥንካሬ፣ ህብረት እና የስራ ባህል ነው። እያንዳንዷ እንቅስቃሴ በእውቀትና በልምምድ የተሞላች ናት። እንደምታዩት ስራው ቀላል አይደለም፣ ነገር ግን በፍቅርና በህብረት ሲሰራ ይቀላል። ነአምንና የማርያም በሙሉ ፍላጎት የታላቃቸውን መመሪያ እየተከተሉ ይረዳዳሉ። በገጠር የትኛውም ስራ የጋራ ነው፣ ማንም የሚቀመጥ የለም። እያንዳንዱ የስራ ሂደት ለነገው ህይወታቸው ትልቅ ትምህርት ቤት ነው የሚሆነው። የእንሰት ስራ በርካታ ሂደቶች አሉት። ከተቆረጠበት ጀምሮ ለምግብነት እስከሚበቃ ድረስ ትልቅ ትዕግስትና ጉልበት ይጠይቃል። ይሁን እንጂ የዚህ የለፋበት የድካም ፍሬ ሁልጊዜ በቤተሰብ ገበታ ላይ በበረከት ይቀርባል። የገጠር አባቶቻችንና እናቶቻችን ጥንካሬ የሚመነጨው ከዚህ ካልተበከለ የተፈጥሮ አኗኗርና በገዛ እጆቻቸው ከሚያመርቱት ንጹህ ምግብ ነው። አሁን የእንሰቱ የመጀመሪያ ክፍል ስራ እየተጠናቀቀ ይገኛል። በስራው ላይ የነበረው ቅንጅት እና የሰዎቹ ልምድ በእውነት የሚያስደንቅ ነው። ልጆቹም ከጅምሩ እስከ ፍጻሜው ሳይሰለቹ ከጎን በመሆን ያከናወኑትን ተግባር የሥራ ወዳድነታቸው የሚያሳይ ነው። ይህም ልጆቻችንን በደንብ ወደ ገጠሩ አካባቢ ሄደን እንዲህ አይነት የኑሮ ዘይቤን ብናስተምራቸውና ብናሳያቸው ምን ያህል እንደሚወዱት ያሳየናል። ከእንሰቱ ስራ በመቀጠል ደግሞ ወደ ቀጣዩ የገጠር ውሏችን እንሻገራለን። እዚህ ጋር ደግሞ ልጆቹ በደጋው አካባቢ ባለው ውብ ቀይ አፈር ላይ በዶማ ሲቆፍሩና ሲሰሩ እናያቸዋለን። በገጠር ስራ ለልጆች ድካም ሳይሆን መጫወቻና ደስታቸው ነው። ያለምንም ማስገደድ በደስታ መሬቱን ሲያዘጋጁ በጣም ያምራሉ። ይህን የህፃናቱ ትጋትና ንጹህ ፈገግታ ስናይ የውስጥ ሰላም ይሰጠናል። በየቀኑ ከተፈጥሮ ጋር መገናኘት በንጹህ አየር መተንፈስና በገዛ እጅ መሰራት አካልን ብቻ ሳይሆን አእምሮንም የሚያድስ ውብ ህይወት ነው። ተፈጥሮ ደግሞ ለደከመና ለለፋ ሰው ለጋስ ናት። ነአምን አቮካዶ ዛፍ ላይ ወጥቶ ለምግብነት የደረሱ ውብ ፍሬዎችን ሲቀጥፍ ይመልከቱ። ከዛፉ ላይ በእጅ ተቀጥፎ የሚበላ ፍሬ ጣዕሙም ሆነ በረከቱ የተለየ ነው። የገጠር ህይወት ሌላው ማራኪ ገጽታ ከቤት እንስሳት ጋር ያለው የጠበቀ ወዳጅነት ነው። ነአምን ይዟት የሚጫወተው አዲስ የተወለደችው ግልገል በፍቅር ሲያቅፋት የህፃናቱ ንጽህናና አዘኔታ በግልጽ ይታያል። የዛሬው የገጠር ውሏችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ ሼር በማድረግ አጋሩት። በሚቀጥለው ውብ የሆነ የገጠር ቪዲዮ ላይ እስክንገናኝ ድረስ ደህና ሁኑ።